ቤታችን ነው የምንሄደው እንደምታውቁት ያው ኒቆዲሞስ መላኩ ለአይሁድ ይላል የአይሁድ አለቃ ነበር አለቅነቱን በባለጠግነት በሀብት በስልጣን ባለጠጋ ነበር ታዲያ ግን ወደ ጌታችን ይሄዳ ይማር ነበር እና ጌታችን ግርስ ቁጭ ብሎ ሲማር ጌታችን ካስተማሩት ትምህርት መካከል ይሄኛው አሁን በዮሐንስ ወንጌል በምዕራፍ 3 ላይ ያለው ገጽ ነው ጌታችን ሲያስተምረው አማን አማን ብለህ ከዚህ የተወለደ ዳግም በኢየሪያ ለመንግስት ተጃጀረ እውነት ተላለው ዳግመኛ ያልተወለደ ሰው የእግዚአብሔርን መንግስት አይም ብሎ ተናገረው የዚህ ጊዜ ምንም ምሁራ ኦሪት ቢሆንም የጌታችን ትምህርት ግን በህሊናው ጸነረበት ሰው እግዚአብሔር አምላክ ትምህርትን ካልገለጸለት ሰው ስለተባረ ሊቀበል ስለተባረ አዋቂ አይሆን ለምሳሌ ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 16 ቁጥር 16 ላይ መነ ይብልጎ ተብሎ ወልደ እጓለሚያው ክርስቶስን ሰዎች ማን ይሉታል ብሎ ሲጠይቅ ሐዋርያቱ ብዙ መልሰውለታል ኤልያስ ነው የሚሉ አሉ ኤርምያስ ነው የሚሉ አሉ ሌሎቹ ደግሞ ከነቢያት መካከል አንዱ ነው የሚሉ አሉ አብለው መለሱለት የዚህ ጊዜ ከሐዋርያት መካከል የከበረው አባታችን ቅዱስ ጴጥሮስ ፈጠን ብሎ አንተ ውት ወልደ እግዚአብሔር ሕያው አንተ የእግዚአብሔር የባህሪ ልጅ ነህ ብሎ መሰከረ የዚህ ጊዜ ጌታችን ብዙ አንተ ስሞን ወልደ የሆነ ልጅ ስሞን ብዙ ነህ ካለ በኋላ የተናገረው እስመ ዘሥጋ ወደም ይከሰተልከ አለ አሁን የዘሩ ሰማያት ነው ይሄንን ምስጢር ስጋና ደም የገለጠ አይደለም የእግዚአብሔር አባት የሰማይ አባት ገለጠል እንጂ ብሎ የተናገረ ስለዚህ ምስጢራት የሚገለጠው እግዚአብሔር ሲገልጥ ነው አንዳንድ ሰው ሁሉ ስለተባረ አዋቂ ነው የሚፈልጋል እግዚአብሔር የማይገልጥበት ምክንያት አለው የሚገልጥበትም ደግሞ ምክንያት አለው አሁን በመማር ብዙ ሰዎች አብረው ቁጭ ብለው ይማራሉ አንዳንዱ አዋቂ ይሆናል አንዳንዱ አላዋቂ ይሆናል ማወቅም አለማወቅም ለእግዚአብሔር ፍቃድ ነው ለአንዳንዱ እግዚአብሔር ምስጢሩ የሚገልጥለት አለ ለአንዳንዱ ደግሞ ባይገለጥለት ይሻላል ብሎ ምስጢር ማይገልጥለት አለ እና ምስጢር እግዚአብሔር ካልገለጠ ቃል እግዚአብሔር ይጸናል እንኳን ቃል እግዚአብሔር ይቀርና ሰማያዊ ቃል ይቀርና ምድራዊ ትምህርት ፊዚክስ ባዮሎጂ እንኳን ሰው ይጸንበታል ማለት ነው በብዙ ትምህርትና በብዙ ልምምድ ነው ያን መረዳት የሚመጣው የእግዚአብሔር ነገር ደግሞ ሰው ማወቅ የሚችለው እሱ እግዚአብሔር ሲገልጥለት ብቻ ሰው እግዚአብሔር ካልገለጠለት ምንም ቢሆን እግዚአብሔር ሊያውቅ አይችልም እግዚአብሔር እንኳን አሁን የምናውቅበት መጠን በጣም ጥቂት ሁሉ እሱንም ቅዱሳት መጻሕፍት አባቶቻችንን በጻፉልን ልክ ነው እግዚአብሔር የምናውቀው እግዚአብሔር የጻፈውን አናውቀውም ሲጀመርም ይላል አንድ ልክ ይናገር እግዚአብሔርን ማታወቅ ነው እግዚአብሔር ፍጡር ነው ማለት ነው እግዚአብሔር አምላክ ጭራሽ የሚታወቀው ፍጡር ነው እግዚአብሔር ግን ፈጣሪ ስለሆነ እሱን ተመራምረን ልንደርስበት የማይችል ምጡቅ ነው አምላካችን እግዚአብሔር ታዲያ አምላካችንም የረቀቀውን ትምህርት ምስጢረ ጥምቀትን ሲያስተምረው ኒቆዲሞስ ምንም ምሁራ ኦሪት ቢሆንም እዚህው ላይ ተነደበት እና መለሰ ዝም ብሎ ነው የመለሰው እንዴት ነው ሰው ከተወለደ ካደገ በኋላ ዳግመኛ ወደ ሴት ማይጠን ገብቶ ዳግመኛ እንዴት ሊወለድ ይችላል ብሎ መለሰለት ይላል የዚህ ጊዜ ጌታችን እንዲህ አለው አማን እውነትህ ለተወልደ እማይ ወመንፈስ ቅዱስ እየበሩ ውስጥ መንግስተ እግዚአብሔር እውነት ስላለው ከዋና ከመንፈስ ያልተወለደ እሱ ወደ እግዚአብሔር መንግስት አይገባም ካለው በኋላ ነው ካለው በኋላ ቁጥር 6 ላይ ሲናገር ብሎ ተናገረ ዘተወልደ ስጋ ውእቱ ወደ ተወልደ መንፈስ ውእቱ ከስጋ የተወለደ እሱ ስጋ ነው ከመንፈስ ደግሞ የተወለደ እሱ መንፈስ ነው ብሎ ተናገረ እና እግዚአብሔር እንደወደደ ለመጠን ዛሬ ስለ ልደት ነው የምንነጋገረውና ስለ ልደት ነው የምንነጋገረው ከየትኛው ልደት ነው ከተባለ ደግሞ አሁን በትምህርታችን ርዕስ ያነሳነው ዘተወልደ መንፈስ ውእቱ ከመንፈስ የተወለደ እሱ ምንድነው አልኳቸው መንፈስ ነው በዚህ በቅዳሴ አትናቴዎስ ላይ የከበረ አባታችን ቅዱስ አትናቴዎስ በቅዳሴው ላይ ሲናገር ስለ ልደት ወግነ ሰለስቱ ልደታት ይላል ለኛ ለክርስቲያኖች 3 ልደቶች አሉልን ብሎ ይናገር ስንት ልደቶች አሉን 3 ለክርስቲያኖች 3 ልደት አላቸው የመጀመሪያው ጌታችን ለኒቆዲሞስ የነገረው ጥምቀት ለክርስቲያኖች ልደታቸው ነው ለዚህ ነው ወአሐቲ ጥምቀት እንደ ትሬሽን አምሳሉ ለክርስቶስ ይላል አትናቴዎስ ሲናገር የመጀመሪያው ልደት ምንድነው ብትጠይቀኝ ከክርስቶስ ጋር አንድ የምታደርገን ጥምቀት ናት ይላል ስለዚህ ክርስቲያኖች በጥምቀት ይወለዳሉ ከማን ነው የሚወለዱት ከአብርሃም ከመንፈስ ቅዱስ ከማይጠለ ዮርዳኖስ ይወለዱና የሥላሴ ልጆች ይሆናሉ የማን ልጆች ይሆናሉ የሥላሴ ስለዚህ አሁን የአርባና 80 ቀን ስንወለድ በረቂቅ የእግዚአብሔር ጸጋ ሁላችንም የማን ልጅ ሆነና የሥላሴ ልጆች ሆነናል ስለዚህ የመጀመሪያው ጥምቀት ልደት ምንድነው ከተባለ የመጀመሪያው ልደት ያው ትምህርት ሌላ ሐሳብ ስለሆነ ቶሎ ለመናገር ሞክር የመጀመሪያው ልደት ምንድነው ከተባለ ጥምቀት ነው ስለዚህ ሁላችንም ይሄን ልደት ያልተወለዳል አለ
ይሄንን ልጅ ካልተወለደ የዚህ ማህበር እንድምተኛ ማህበርተኛ ሊሆን አይችልም። ሁላችንም አሁን ይላችሁ እኛ ሁላችንም በዚህ ቀለሜንጦስ የሚባል ሊቅ ሲናገር ክርስቲያኖች ሲጠመቁ የቤተክርስቲያን አካላት ይሆናሉ። የምን አካላት ይሆናል? የክርስቲያን አካላት። ቅዱስ ጳውሎስ ሲናገር ነን አባል ወውቱ ወርቅ ይላል። እኛ አካላት ነን፣ ክርስቶስ ነው ራሳችን ነው ብሎ ይናገራል። ስለዚህ ሁሉም ሰው ዛሬ አንድ ምዕመን መጥቶ ሲጠመቅ የቤተክርስቲያን አካል ወደ ሙሉ የምን አካል? የቤተክርስቲያን አካል። ያልተጠመቀ ሰው የዚህ የቤተክርስቲያን አካል መሆን አይችልም። አሁን ግን እኛ ሁላችንም አካላት ነን። አንዳንዶች እጅ፣ አንዳንዶች እግር፣ አንዳንዶች አይን ነን ማለት ነው። ነገር ግን ስምንታው አንድ ነው እንጂ ብዙ እንባላለን። አሁን አካላችን የተለያየ ነው። እጅ እግር ሁሉ ነገር አለ። ነገር ግን አንድ ሰው ይባላል እንጂ እገሌ አንድ ሰው ነው እንጂ የሚባለው እጁ ተለይቶ እጅ ሁሉ ተነቃቅሎ ይሄ ሰውዬ አስር ሀያ ይባላል አይባልም። እንዲሁ ደግሞ እኛም እንደዚህ ብዙ ብንሆንም ነገር ግን የቤተክርስቲያን አካል ሆነናልና ዋና አምን ባህቲ ቅዱስ ቤተክርስቲያን እንደተናበለ እንደምተናገርነው ሁላችንም ግን በክርስቶስ ሁላችን ምን ሆነን አንድ ሆነናል። ስለዚህ በጥምቀት ሁላችንም የቤተክርስቲያን አካል እንሆናለን። የክርስቶስ የአምላካችን የሥላሴ ደግሞ ልጆች እንሆናለን። ልጆች ከሆነ ደግሞ የአባታችን የሆነው ሁሉ የማን የአባታችን ነው? አሁን እኛ በስጋ የወለዱን አባትና እናት አለና የአባት እናታችን የሆነው ሁሉ የኛ ነው። እንዲሁ ደግሞ የአምላካችን ልጅ የሆነው ሁሉ የኛ ነው። አምላካችን እንደምታውቁት የማያበድሩት ባለጠጋ የማይሾሙት ንጉስ ነው። ስለዚህ እግዚአብሔር ሁሉ የሞላለት ምንም ያልጎደለው ባለጠጋ ነው። እና የሚደንቀው እኛ የባለጠጋው ምኖች ልጆች ነን። የባለጠጋ ልጅ ደግሞ ምንድን ነው የሚባለው? የባለጠጋ ልጅ ነው የሚባለው? ለባለን አይባልም ባለጠጋ። ስለዚህ የባለጠጋው እግዚአብሔር ልጅ ስለሆነ ምንም አሁን በስጋ በማይታየው ነገር እንኳን የለም ቢባል ነገር ግን ሁሉ ያለ ባለጠጎች ነው። ሁሉ ያለ ባለጠጎች ነው። ነገር ግን በሚለው ሁኔታ ብዙዎች ሰዎች ባለጠጋውን እግዚአብሔርን ትተው ዳውን ዲያብሎስን ተሰጥቷል። አሁን ከዳዊት የሚገኝ ነገር አለ። አንድ ልጅ ሲናገር በዚህ በምናየው ዓለም ዋና ባለጠጋ ማነው ካልከኝ እግዚአብሔር ነው ይላል። ባለጠጋው ደግሞ በምድር ላይ ትልቁ ድሃ ነው ከተባለ ዲያብሎስ። አሁን ብዙዎቻችን ግን ባለጠጋው እግዚአብሔርን ትተን ወደ ዲያብሎስ ነው የምንቀርበውና አምላካችን ከሱ ቀር እንዳወጣን እሱ ቅዱስ ቃሉ ይሁንልን። ስለዚህ የመጀመሪያው ልደት ምንድን ነው አልኳችሁ? ጥምቀት ነው ማለት ይሄንን የተናገረው አትናቴዎስ ነው። ሁለተኛው ደግሞ ጥምቀት ልደት ምንድን ነው ብሎ አትናቴዎስ በቅዳሴው ይናገራል። ወካል እታ ልደት አንባ አንስሐ። ሁለተኛው ልደት ደግሞ በንስሐ ውስጥ የምናለቅሳት ለቅሶ ልደት ነው። ሁለተኛው ልደት ምንድን ነው አልኳችሁ? በንስሐ ውስጥ ሆነን የምናለቅሰው ማልቀስ ማዘንና መጸጸት ልደት ይባላል። የወላችሁ እንደምታውቁት ሰው ኃጢአት ሲሰራ ይሁን ይባላል። ዮሐንስ አፈወርቅ ሲናገር ሞታ ለነፍስ ርሂቅም እግዚአብሔር የነፍስ ሞታ ምንድን ነው ብለህ ከጠየቅከኝ ከእግዚአብሔር መራቅ ነው ብለህ ይናገራል። አምላካችን እግዚአብሔር ሕይወት ነው አይደል? አምላካችን እግዚአብሔር ምንድን ነው? ሕይወት ነው። በዮሐንስ ወንጌል በምዕራፍ 11 ላይ አነ ትንሣኤ ወሕይወት ይላል። እኔ ትንሣኤና ሕይወት ነኝ ይላል። ከሕይወት ከእግዚአብሔር ሰው ሲርቅ ምን ይባላል? እሱ ሙፉት ይባላል። ሰው ከምግብ ሲርቅ ምን ይሆናል? ይረዋል። ሰው ከልብስ ሲርቅ ምን ይሆናል? ይራቆታል። በአንጻሩ ደግሞ ሰው ከሕይወት ከእግዚአብሔር ሲርቅ ምን ይሆናል? ሙፉት ይባላል። ይወላችሁ በአካል ጋር እንንቀሳቀሳለን፣ እንራመዳለን፣ እንናገራለን፣ እንበላለን፣ እንሰራለን፣ እንወጣለን። ነገር ግን ከእግዚአብሔር ሰው ከራቀ እሱ በቁም ያለ ንጉስ ነው ማለት። ታዲያ ሰው ከሞተ በኋላ ድጋሚ የምትወልደው ንጽቱ ልደት ምንድነው ከተባለች ንስሐ ነች። ምንድነው ታውቃችሁ? ንስሐ ነች። ይሄንን አረጋዊ መንፈሳዊ ሲናገር ንስሐ ጽንስ ይእቲ ይላል። ንስሐ ምንድነች ካልከኝ ንጽት የሆነች ጽንስ ናት። ንጽት ምንድነው ካልኩ ጽንስ ናት። ይወላችሁ ሰው ይሞታል በኃጢአት ከሞተ በኋላ እንደ አዲስ የሚወለደው በምንድነው ከተባለ በንስሐ ጽንስ ነው። እንደምታውቁት የሴት ማይጠን ከወንድ ዘር ከሴት ደግሞ ደም ይከፈላል። ገና የመጀመሪያው ዕለት አካል ዘያችን በ40ኛው ቀን እስኪሳል ተስሎ ተመልሶ ሲፈጸም ዋ ነበር። ኋላ ግን እያደገ እጅግ አይን እያወጣ አካል ይገርፋል ማለት ሰው ነው። በኃጢአት ሲኖር ይሞታል። ከዛ በኋላ ግን ወደ ካህን ቀርቦ ንስሐ ሲገባ ምን ሆነ? ድጋሚ ይወለዳል እንደ አዲስ ማለት ነው። ይወላችሁ አዲስ የሚወለድ ሁሉ ነገር አዲስ ነው። እጁ አዲስ ነው፣ አይኑ አዲስ ነው። ሁሉ አይደል? ሲወለድ ሰው ደግሞ በኃጢአት ከቆሸሸ በኃጢአት ከሞተ በኋላ ንስሐ ገብቶ ድጋሚ ሲወለድ አዲስ ነው ማለት ነው። ለዚህ ነው ንስሐ ትሬስዮ ዛበሰ ከመደ ያበሰ ለዘማኝ ከመድንግል ይላል። ንስሐ የበደለው እንዳልበደለ ዘማኙም ደግሞ እንደ ድንግል ታደርጓል ይችላል። ሰው ስለዚህ ሰው በንስሐ ውስጥ ሲመጣ ሁሉ ነገሩ ይታደሳል።
ምን ይታደስለት ሁሉ ነገር ስለዚህ ሁለተኛዋ ልደት ምንድን ነች ከተባለ ንስሐ ነች እቺኛዋ ልደት ለመወለድ አምላካችን ደውላችን ይመስላል አሁን የመጀመሪያው ልደት ያልተወለደ አሁን ከመካከላችን ደግሞ እቺ ልደት ያልተወለደ ቢተወለደ ማለት እንደው ለዓለመወለድ ይፈልጋል አለ በንስሐ ለዓለመወለድ ይፈልጋል የለም ግን እንደምታውቁት ዲያብሎስ እንዳንወለድ ይፈልጋል ሁለተኛው እዚህ ባረጋይ መንፈሳዊ ላይ ንስሐ በሚል ይጠላል ንስሐ ወይ አንቺ የሚጠላ ግን ማን ነው ለጠይቅ ማን ነው የሚጠላ ይመስላል ይጠላል ምን ይላል ከተባለ ዘነበለ ዲያብሎስ ከዲያብሎስ በቀር አንቺ ንስሐ የሚጠላ ማን ነው አሁን ንስሐ ይጠላል ነገር ግን የሚጠላ ማን ነው ከተባለ ዲያብሎስ ይጠላል ንስሐ ለምንድን ነው ከተባለ ለዘመኑ አንድ ሰው 20 ዓመት ሙሉ ኃጢአት ሲያሰራ ይኖራል ኃጢአት ሲያሰራ ከዛ በኋላ ያ በ20 ዓመቱ ያ ሰውዬ ንስሐ አባቱ ዘንድ ሄዶ ንስሐው ሲናገር በደቂቃዎች 20 ዓመቱ ስራ ይፈስበት ስለዚህ ዘመኑ ሙሉ የገነባውን ነገር በአንድ ደቂቃ ስለሚፈስበት ዲያብሎስ እንደ ንስሐ ይጠራው ይሰማችሁ እንደ ንስሐ ይጠራው ስለዚህ ነው በብዙ መንገድ ሰዎች ወደ ንስሐ እንዳይመጡ በብዙ ገመድ ይተበተባቸዋል አሁን በብዙ ገመድ ይተበተሉ እንደው አንድ ሶስቱን ለመናገር አሁን ምን ነገር ከተባለ ለምሳሌ አንድ ከሚተበተው ይሰራ መካከል አንደኛው ፍርሃት ነው ሰው ንስሐ እንዳይገባ ከሚተበተው ስፍራ መካከል አንዱ ፍርሃት ነው ሰው ኃጢአት ሲሰራ ኃጢአት ወይም ለምሳሌ ኃጢአት ነው ሰው ኃጢአት ሲሰራ ያፍራል ለምን መሰላችሁ ዲያብሎስ ልቡናችን ላይ ቁጭ ስለሚል ኃጢአት ሲሰራ እንደ ክብር ነው የምናየው ለዚህ ነው ቅዱስ ጳውሎስ ነውራቸው በክብራቸው ነው ይላል ሰው አሁን ሲጨፍርም ሌላ ብዙ ገቢር ኃጢአት ተቆጥሮ የማያልቅ ኃጢአት አለ ያን ስንሰራ ዲያብሎስ እኛ ስለሚቆጣጠር ኃጢአቱን ስንሰራ እናፈር ያፍራል ኃጢአት ቦታ ላይ ጭፈራ ራቁቱን ሰው ሲጨፍር እኮ እንደውም እኮ የሚመለከተው ሰው ነው የሚያፍረው አረባከ ያሰፈራችሁ ምንድን ነው የሚለው ያ ግን ሰውነቱ ዲያብሎስ ስለተቆጣጠረው ያ ሰውዬ ግን ልብ ገዝቶ ንስሐ ልግባ ሲል ግን ያፈክሯል አሁን በካምፒ ይሄን ሁሉ አቀስትና አታፍሩም ይላል አሁን ብዙ ሰው ወደ ንስሐ እንዳይመጣ ይሄ የሚያፋፍረዋል ምንም የሚያፋፍር ነገር የለም ሲያሰራ ነው እንናገር ስለዚህ በዚህ ያስረናል አንዳንዴ ደግሞ በፍርሃት ውስጥ ይከተላል በፍርሃት ውስጥ ምን ይላል ይሄንን ምስጢር ለዚህ ካል ብትነግረው የሆነ ምስጢር እንዲጠብቅልህ ይላል አንዳንዴ ነው አይደል የከበደውን ኃጢአት ብዙ ይሰራሉ ለጋጤት ሊሆን ይችላል እና ያንን እንናገርስልህ አይኔን ኃጢአት የሆነ ይሄ አባት ጠብቆልኛል ነው ፍርሃት ልቦናው ይከተላል በጎ ክርስቲያን ከሆነ እኔ ምን አገባኝ እኔ መናገር ነው የኔ ድርሻ ምስጢሩን መጠበቅ የካሉ ድርሻ ነው እሱ ቢናገር ቢጠይቅ እሱ እንጂ አይደለም ብሎ ያንን ፍርሃት አስወግዶ ወደ ንስሐ መግባት ይገባል ሶስተኛው እንደምን ለጫያት ሶስተኛው ምን ነው ንጹህ ይከተላል እንደምታውቁት ደምስ ንስሐ ውስጥ ስንገባ ምን ይላል ንጹህ ያስገባናል እስቲ የኛ ኃጢአት እንዴ እኔ ምን አደረኩኝ ሌላው እየጨፈረ እየዘሞተ ምን ያደረገ እኔማ ምን አደረኩኝ ንጹህ ገባታጣ ክርስቲያን ሲጀመር ሰው ጋር ህሊናውን አያስቀምጥም ይቁን ንጣሬ ከአበል እሸከላል በዚህ በማጣቃት ሁሉ ጊዜ ሰው ሳይሆን ምልከታ ወደ ራሱ ወደ ማን ወደ ራሱ ክርስቲያን አንድ ቀን አይሆን ወደ ሰዎች አይመለከት ሁሉ ራሱ ነው የሚያመለክት እኔ ቦስፋላኔ እኔ እንዲራል እንጂ ታይመለከት ባንጣው ግን ዲያብሎስ ሁሉ ጊዜ ራሳችንን እንዳናይ ይልቁኑ ሰዎችን እንድናየው የሚያደርግ እንደውም አንዳንድ የሰውን ኃጢአት ገብጫ ሳይል እንጂ ይሄ ሁሉ እየተሰራ አንተማ ምን አደረክ ይላል አሁን ብዙዎቻችን አንዴ ካህን አንዴ ዲያቆኑ አንዴ ሰባኪው ምናምን አንዴ ትምህርቶች አመራሩ ስንታችን ነው ምን ነው እንጂ እኔ ማንንም ይላል አለ ምን ያለ በጣም ብዙ ዘያአም ደካማው ደካማነቱ የሚያውቀው እሱ ብዙ ነው እና ደካማችን እንድናውቅ አምላካችን ጋር ይርዳል ስለዚህ ሁለተኛው እንዳላረዝ ሁለተኛው ልደት ምንድነው ከተባለ ምናልባት ፋክ ንስሐ ሶስተኛው ልደት ሲናገር አዱ ስጋው ወደሙ ለክርስቶስ ዘይሰራ ያለሳ ዋጫት ሶስተኛው ልደት ምንድነው ካልከን ኃጢአትን የሚያስተሰርይ የክርስቶስ ስጋና ደሙ ነው ሶስተኛው ሰው ስጋው ደሙ ሲቀበል አዲስ ልደት ይወለዳል ምን ሲቀበል ስጋው ይወላችሁ ሰው በክርስትና ይኖራል ይጠመቃል ከተጠመቀ በኋላ ሰው ነውና ኃጢአት መስራት አይቀርም ኃጢአት ከሰራ በኋላ ንጹህ ሆነች በንስሐ ድጋሚ ይወለዳል ከዛ በኋላ በፍጹም ደግሞ የሚታተመው በሶስተኛው ልደት በስጋው ደሙ እና ይሄን ስጋው ደሙ ተቀበለን ሁላችንም አዲስ ልደት እንድንወለድ አምላካችን ይርዳል ማለት
ይኸውላችሁ ለክርስቲያን እኮ መለያው ምልክቱ ስጋው ደግሞ መቀበል እኮ ምን ዋፋችሁ ምልክቱ አንድ ታሪክ ልናገር እስራኤላውያን ወደ ካራን ወደ ተስፋይቱ ምድር ሲሄዱ ወደ ተስፋይቱ ምድር ከመግባታቸው በፊት ሙሴ 12ቱን ለሁለት ጊዜ ልኳቸዋል 12ቱን ጉበኞች ይላል ምን ማለት ነው ሰላዮች እንደማለት ሰላዮች ልኳቸው ነበርና ሰላዮቹ ሀገሪቱን እየሰለሉ እያለ ያዘው ሰዎች አወቋቸውና ሊገርባቸው ያፋድሯቸው ከዛ ሮጡና አንድ ራብ የምትባል ዘማ ነበረችና ሄደው እዚህ ሲደርሱ ባክህ ሰዎች ሊገዱ እያሰሩ ላይ ተተተርጓሉ ከሸሸገቻቸው በኋላ የሚያሳድዷቸው ሰዎች መጡ ከዛ መጡና በዚህ ሰው ቤት ገብተው ነበር ከዛ ግን አሁን እናንተ ከመጣታችሁ በፊት ወጥተው ሮጠው ይለዋል አልቻቸው የዚህ ጊዜ አበተርጓሚ እንደሚያስቀምጡት መግባታቸው ለጣዋታቸው አመኑላት ከዛ በኋላ እነሱ ከሄዱ በኋላ እነዚህ 12 ወጡና ታዲያ እንዲሸሸፋችሁ ምንድነው የምታደርጉልኝ አሏቸው አለች ራብ ሰዎቹ ማለት ነው እነዚህ 12 ምን ብለው ሌሎችን ስናጠፋ አንቺን ግን ምንም ሳንነካሽ እንተውሻለን ብለው ነገራት ከዛ እስራኤላውያን ያቺን ሀገር ሲወሩ ህዝቡን ሁሉ በጦርነት ድል ሲያደርጉና ሲገድሉ እሷን ግን ያ ቀዩን ማዕረብ ስታሳያቸው እሷን አትርፏታል ወደ እስራኤል ሜዳ በክብር ኖራለች ታዲያ ይሄንን አባጆ ቢዘጋስተናገር ራብ ዘማን እኛ ነን ብሎ ይመስላል ማንንም ይላሰ እኛ ክርስቲያኖች ማለትም ስጋው ደግሞ የምንቀበል ሰዎች እኛን ይመስላል ያ ቀይ ደግሞ ሐር ደግሞ ምንድነው ከተባለ ስጋው ደግሞ ነው ይወላችሁ ስጋው ደግሞ የተቀበለ ሰው ምልክት አለው ማለት ነው ምን ያለው አልፋሽ ምልክት አለው ስለዚህ ምልክት ያለው ደግሞ ከእስራኤላውያን መቅደስ ይድናል እግዚአብሔር ከሚያመጣው መቅደስ ሰው መዳን የሚችለው ስጋው ደግሞ የተቀበለ ጊዜ ነው እስራኤላውያን አላወቃችሁ በኩር ሲገደል እስራኤላውያን ግን በቤታቸው መድረክ ላይ ደም ስለረጩ ከመቅደስ ድኗል እንደው ክርስቲያኖች ከሚመጣባቸው መከራ መዳን የሚችሉት ካጋነት መራቅ የሚችሉት ስጋው ደግሞ ሲቀበል ያለበለዚያ ምልክት የሌለው ሰው ምልክት የሌለው ሰው ምልክት ከሌለው አሁን አንተ ደብዳቤ ጽፎ ሲያበቃ ሲታው ወይ ማህተም ከሌለው ያ ደብዳቤው ተግባራ አለ የለው ይወላችሁ የክርስቲያኖች ማህተማቸው ስጋው ደግሞ የፈለገው ምግባራት ብንሰራ ነገር ግን እኛ በስጋው ደግሞ ካታተመን የሰራ ነው የደከመው ድካም ሁሉ ከንቱ ነው ይወላችሁ ታታው ዜማ እንደምታውቁት ጌታ ዮንቴሉ ምስሌው ተገለ ዛሬ በኔ ከኔጋ በገነት ትኖራለህ ከዛ ወደ ገነት ነውሱ ሄደች 5500 ዘመን ደግሞ ያበር ተዘግቶ ነበር ከዛ በኋላ ተዘግቶ ነበርና ያ ታታው ሲመጣ ተመልክተውት መላእክቱ ደነገጡ ይሄ ደግሞ 5500 ዘመን በኋላ እንዴት መጣሉና ሰፊሰፊያቸውን ይዘው ጠየቁት ምን አንተ ማን ማለት የዚህ ጊዜ የሚጠይቀው ነገር አለ የሚመልሰው ነገር አለ የዚህ ጊዜ ራሳቸው ጠያቂ ራሳቸው መላቶና መላእክት አንተ የከበረው የፍጥረት ጥንትና መጀመሪያ አዳም አይደለም ታዲያ አብርሃም አይደለም ኖህ ሌሎቹ ደጋጎቹ ጠሩታ ይሄን ሁሉ አይደለም ማለት እናንተ ማናሉ እኔ ዘመኔን ሁሉ በምድር ላይ የኖርኩኝ ጌራ ነኝ ታዲያ ወደዚህ እንዴት ልትመጣ ቻልክ ብለው እንዴት ተደዋፈርክ ብለው ሰይፋቸው ሊዞ አንገቱ ሊመቱ ሲሉ የዚህ ጊዜ የጌታችንን ደመማይታው አሳያቸው የዚህ ጊዜ ደንግጠው በሩን ከፈቱለት ገባ ይላል ለዚህ ካዳም ቀርቦ ገባ የእግዚአብሔር መንግስት ያዳም ስለዚህ ወላችሁ የእግዚአብሔር መንግስት ለመግባት ማተሙ ስጋው ደግሞ ወላችሁ ብዙ በጎ መግባት እናደርጋለን በእግዚአብሔር እንመላለሳለን እናገለግላለን ነገር ግን ማተሙን ካላፍ የእግዚአብሔር መንግስት አንወስንና እግዚአብሔር አምላካችን ለከበረው ስጋው ደግሞ ሁላችንም ያውቅ የበቃንም ካለን ደግሞ በስጋው ደግሞ ያጽናን ሁላችንም ሶስተኛው ልደት የሚለውን ለማንሳት ያለው ለትምህርታችን መነሻ ለተወለደ መንፈስ ውጡ ከመንፈስ የተወለደ እሱ መንፈስ ነው ለተወለደ ስጋ ውጡ ከስጋ የተወለደ ደግሞ እሱ ስጋ ስለዚህ ለተወለደ መንፈስ ውጡ ማለት ባጭሩ ትርጉም መንፈስ የተባለ ይያለ መንፈስ ማለት ረቂቅ እንደማለት ነው ብዙ ትርጉም ቢኖረው አንደኛው ትርጉሙ መንፈስ የሚለው ብዙ ትርጉም አለው ነገር ግን ለዛሬው እንዲመጀን መንፈስ የሚለው ረቂቅ ብሎ ነው በዚህ ዮሐንስ ወንጌል ባነበብነው ላይ ሲተረጉሙ ረቂቅ ነው ስለዚህ መንፈስ የተባለ ረቂቅ እግዚአብሔር ነው ከእግዚአብሔር የተወለደ እሱ ረቂቅ ነው እንደማለት ነው ለተወለደ መንፈስ ውጡ ከእግዚአብሔር የተወለደ እሱም ረቂቅ ነው እንደማለት ነው ታዲያ ከእግዚአብሔር የተወለደ ረቂቅ መንፈስ ከሆነ
ደግሞ ልጅ ከተወለደ አባታ ከእናቱ ከአባቱ ከተወለደ በኋላ ያው ድርሻው ምንድነው ከተባለ እናት አባቱ ማገልገል ነው አሁን እናት አባቱ ወለዱና ከወለዱ በኋላ እናት አባታችንን ማገልገል ግዴታችን አይደል ያው እናት አባቶቻችን ስለሆኑ ስለሚያሳድጉን ስለሚያስተምሩን ስለሚያኖሩን ስለሚያበሉ ስለሚያጠጡን ምንም እናገለግላቸዋለን እንኳን እኛ ይቀርና ለስም አጠራሩ ከሩብጋኔ ይጎልና አምላካችን መድኃኒታችን ኢየሱስ ክርስቶስ ለአድኖተ ዓለም ሰው ሆነ ጊዜ ግዕዝ ሕፃናትን አላዛባም በበቅ ልህቀ ጥቂት አደገ ሲያድግ እንዴት ነው ከተባለ እንዴት ለአዝማዲው እንተ ይእሲሙ ለእናቱ ለዘመዶቹ ሲያገለግል ነው አይደል ሲያገለግል ስለዚህ ሰው ከዛ ከአባቱ ከተወለደ እናት አባቱን ምን ማለት አለበት ማገልገል አለበት ታዲያ ይሄ በስጋዊ ልደት የወለዱን እናት አባታችንን ካገለገልን በአንጻሩ ደግሞ በመንፈስ የወለደንን እግዚአብሔር አምላካችን ደግሞ ማገልገል የግዴታ ምንዳችን ነው ግዴታችን ነው ታዲያ ያ በመንፈስ የወለደን አምላካችንን እግዚአብሔር ስናገለግለው በምንድን ነው የምናገለግለው ከተባለ በመንፈስ እናገለግል ያ እግዚአብሔር ረቂቅ አምላክ ነው እና እሱ ረቂቅ ሆኖ አምላካችንን እግዚአብሔርን ስናገለግለው በመንፈስ ሊሆን ይገባል እዚህ በዮሐንስ ወንጌል በምዕራፍ 4 ቁጥር 6 አካባቢ ላይ ይመስለኛል ምን ይላል እግዚአብሔር መንፈስ ነው ለሱ የሚሰግዱ በመንፈስ ሊሰግዱ ይገባቸዋል ብሎ ይነገራል እግዚአብሔር ምንድነው አልኳት መንፈስ ነው ስለዚህ ለእግዚአብሔር የሚሰግዱ ሊሰግዱ የሚገባቸው በምንድነው በመንፈስ ነው እና እግዚአብሔር እንደወደደልን መጠን ለጥቂት ደቂቃ የምንነጋገረው ያው ሁላችንም እግዚአብሔር ቤት አገልጋዮች ነንና ይሄንን መንፈሳዊ ረቂቁን ሙሉ በኩል የሆነው አምላካችንን ስናገለግል በምን አይነት መንገድ ማገልገል አለብን ሚለውን ለማየት ነው እግዚአብሔር መንፈስ ነው በመንፈስ ነው የምናገለግልና በመንፈስ ማገልገል ምን ማለት ነው ሚለው አንድ አምስት ሐሳቦችን ተናግረን ትምህርቴን እንጠቀልላለሁ ያው እንዳላረጉባችሁ ይከታ አረዘንኩት እንደሸርቱና አምስት ነገሮችን ተናግሬ ነው የሚጨርሰው እንደምታውቁት እግዚአብሔርን ማገልገል ውዴታ ሳይሆን ግዴታ እግዚአብሔርን ማገልገል ፍጥረት የለም እንደምታውቁት እግዚአብሔርን ማገልገል ፍጥረት ይወላችሁ ከዚህ አሁን እንተ አይምሮ ካለው ፍጥረት ጀምሮ ግዕዛን እስከሌላቸው ማስተዋል እስከሌላቸው ፀሐይ ጨረቃ ከዋክብት አይባሉ ሁሉ እግዚአብሔርን ያገለግላል እግዚአብሔርን ያገለግላል አሁን ፀሐይ እግዚአብሔርን ታገለግላለች ውጭ ባላሳት ትወጣለች ይባላሳት ትገባለች አሁን ስለታወራለች ጨልም ይችላል ትጨልማለች እግዚአብሔርን ያገለገለችበት ጊዜና ሰዓት የለም ፍጥረታት ሁሉ እግዚአብሔርን ያገለግላል የከበሩት ቅዱሳን መላእክት እለት እግዚአብሔርን ያገለግላል መላእክት ቅዱሳን የከበሩት ቅዱሳን መላእክት አሁንም ድረስ እግዚአብሔርን ያገለግላል እንደምታውቁት እነ ቅዱስ ሚካኤል አሁንም አገልግሎት ላይ ናቸው ባገለገሉት ቁጥር በዚህ በመቅደም ወንጌል ላይ እንደተነገረው ይትያሰብ ነው ሙስን በዲበስን ባገለገሉ ቁጥር በክብር ላይ ክብር ወዋጋ ላይ ዋጋ ሲጨመርላቸው ነው አምና መላእክት እንኳን በአገልግሎት ላይ ናቸው አንድ ቀን አገልግሎት አቋርጦ አይደለም አቁ ለዚህ ነው በዚህ በዕብራውያን መልእክቱ ቅዱስ ጳውሎስ በምዕራፍ 1 ቁጥር 12 ላይ ሰዎች መዳንን ያገኙ ዘንድ የሚያገለግሉ መናፍስት አይደሉም ብሎ ይናገራል መናፍስት የተባሉ መላእክት ናቸውና እለተቀን መላእክት ያገለግላሉ በሚደንቅ ሁኔታ ደግሞ ነው በሚደንቅ ሁኔታ ቅዱሳን መላእክቱ ብቻ አይደለም አጋንንት እንኳን ያገለግላሉ የሰማችሁ ወአጋንንት ይስላክቦ ይላል እዚህ በጣፋዊ በሚባል መጽሐፍ ላይ አጋንንት እንኳን ሳይቀር እግዚአብሔርን ያገለግሉታል ነገር ግን ሳያገለግሉት ወባይቱ በእንዲና ፈለይቱ የሚያገለግሉት ግን በበጎ ሕሊና ሆነዋል በበጎ ሕሊና ሆነዋል የሚያገለግሉት